ዋጓን ጋይስ ዛሬ በአዲስ የቭሎግ ቪዲዮ ተመልሰናል። እንግዲህ ምን ይልሻል ማሚላለች እዚህ ጋር አርሰናል ይላል። አርሰናል አሳየልን እስቲ ያምሻል እንዴ? የኛው ነው አባቴ። ዛሬ ብዙ ሰው ኮሜንት ላይ ምናምን እስቲ ኳስ ገብታችሁ ምናምን አሳዩን ይላል። ቀላል ነገር ነው እሱ ገባ። ኳስ ገብቶ ምናምን ብዙም ድባቡን አታየው። እኛ ምን አደረግን? አርሰናል ሜዳ ቱር እናሳያችኋለን። ምን ይልሻል? ሙዚየሙን አርሰናል እዛ ጋር ነው። ሾፒንጎች አሉ። ኮስታ ኮፊ ታች ጋር አለ። ምን ይልሻል? የኔና ሄና ከጀርባው ሆና ነው እየቀረጸች ነው። በኋላ እናስገባታለን። ምን እናደርጋለን? ለየት ያለ ነገር እኛ የማንቸስተር ዩናይትድ ደጋፊዎች ነን። ማንንም አንሰር። ምን ይልሻል? መመሩ ዘመኑ በማንቸስተር ማሊያ ነው የምንገባው ዛሬ። ረበሽ እናረጋቸውና በነገራችን ላይ እዚህ ሀገር ቤት ነው እንጂ እዚህ ሀገር ላይ የቶተንሃምን ማሊያ ለብሰህ አርሰናል መሄዳችንም የአርሰናልንም ለብሰህ ቶተንሃም መሄዳችን የማንቸስተርን አርገን የመጣ ነው። ተደብቀን ነው አባቴ። እንዳንደበደብ ሊቨርፑል ምናምን ትገደላለህ። የለብሰህ ብትሄድ አናታችን ተቆርጦ ቢቀርብም ለብሎጉ ነው። እንዳታስቡ ቤተሰብ እንዳታስቡ። በቃ እናሳያችኋለን። ወደ ቪዲዮ ባይ። የበፊት የአርሰናል ተጫዋቾችን ጥሪ ይለኝ 10 ጥራ። እነ ቪዬራ እዛ ጋር ይታዩኛል። አዳምስ አለ፣ ዴኒስ ቤርካምፕ አለ፣ ቴሪ ኦነሪ ዘ ሌጀንድ ኦፍ ዘ ሲከር። ይሄንን ሰጥቶናል። ኤርፎን እና ታብሌት ነገር ነው እና ውስጥ ገብታችሁ ብዙ መቅረጽ አይችሉም ስላሉን ዘግተናል አሁን ማለት ነው። ሶሪ ጋይስ እንግዲህ ወደ ውስጥ እየገባን ነውና ይሄን ታብሌት እና ኤርፎን ሰጥቶናል። 15 ሰከንድ ብቻ ነው መቅረጽ የምትችሉት ውስጥ ብሎናል። እኛ ግን በጣም ለመቅረጽ እየሞከረን ነው። 15 ሰከንድ ነው ያለችው መቅረጽ የሚቻለውና ወደ ውስጥ እየገባን ነው። ቲሸርታችንን አላዩትም ደብቀነው ነው። የማን ደጋፊ ናችሁ ናም ብለው ነው የሚያስቀው። ያው ሰርፕራይዝ አርገናቸው ነው የገባን። ውስጥ ከገባን በኋላ ደግሞ ጃኬቱን እንወልቀዋለን ብለን አስበናል። ይቅርታ ግን እኔን ታስገድለኝ ነው። በጣም ጥብቅ ነው አላ 15 ሰከንዱን ላይ የሰጠችን ሴትዮዋ ላይ ተመችተናት አውርተናት ምናምን ነገር ያው እያሽቃበጥን ነው እንደምታዩት። ይኸው የአርሰናልን እንትን ሰጥተውና ያማን እኔ አፍሬያለሁ። ይዘነው ብንሄድ ደስ ይለኛል። በጣም የሚያምር ታብሌት ነው ባይዘው። ዋው ያው ይሄ ኢንተራንስ ሪዝን ነው ያሉን። 8 ሰከንድ ብቻ ነው 15 ሰከንድ አድርጌላችኋለሁ ብላለች። የተወሰነ ቦታ አሪፍ የምንለውን ነገር እናሳያችኋለን ብለን ተስፋ እናደርጋለን። አባት ሰብስክራይብ ያደረጋችሁ ሰብስክራይብ ከመጀመሪያው 48000 ቶንስ ኦፍ ኮንክሪት የተገነባበት ይውላ የስቴዲየሙ ቤዚክ 900 ቶይሌቶች አሉት። የሚገርመው ደጋፊው በጣም አራም ነው ማለት ነው። 900 ቶይሌት ማለት በጣም ያራሉ ይሸናሉ ማለት ነው። በጣም ይጠቀማሉ ማለት ነው። በሚያሳዝን ምን ተበልቶ ምን እንጃ እኔ ክሪፕ። እሺ ምንድን ነው ይሄ? የስታዲየም ዋንጫ ነው? ምን ዋንጫ ነው ይሄ? አንድ ኮሚኒቲ ሺልድ፣ አንድ ፕሪሚየር ሊግ፣ እዛ ጋር ደግሞ ኤፍኤ ካፕ ይታየኛል። ከአራቱ 3ቱን ዋንጫ አውቀዋለሁ። ሲያሳዝኑ በዚህ ነው የጀመሩት። መንደርደሪያቸው የነበረ ይሄ ሬስቶራንቱ ነው አይ ቲንክ የስታዲየሙ ማለት ነው። ቪአይፒ ፕሌስ Hello, you're right. I'm good, you? Not too bad. ይህን ይመስላል አርሰናል ስቴዲየም ወዳጆቼ። እንደምታዩት 60,000 ሲት በስማ ተባለው ስቴዲየም ይህን ይመስላል። 60,000 ሲት ነው ያለው። 1950s when Arsenal was really good, the 30s and 50s. That's all the cups they won in the 50s, 31, 55 on that wall. Right, they were just getting there. But he decided to build a bar, the replica of the 1950s, and this is all, it's called Art Deco. All the flooring, all marble. On the badge on the Arsenal shirt, the old one, it's in Latin. Yeah.
without Latin, that's what it says. Victory grows out of harmony. Right? That bar. እዚህ ጋር የምትመለከቱት ሬስቶራንት ወይም ዳይኒንግ ሩም ነው የሚባለው 30,000 ፓውንድ ነው በሰዓቱ የወጣበት በጣም ብዙ ብር ነው እና ከጣሊያን ነው የመጣው ዲኮሮቹ ኤቭሪቲንግ እዚህ ጋር የምታዩት ነገር ከጣሊያን የመጣ ነው Champagne and so they're big deals, big boys. I've got the food. This is the nearest I'll get to eating in here. ትንሽ እያደረግን ነው መቅረጽ የምንችለው አሁን መንገባው ወደ መልበሻ ክላሳቸው ነው እዚህ ጋር የምታዩቸው እንዳለ ፎቶዎች ምናምን ነገር ሂስትሪ ናቸው የበፊት ተጫዋቾች ያነሷቸው ፎቶዎች ነክሲያር ላንዱ ምናምን ያሳል አገሩ እና ሳካን እና ያለ አዲሶቹ ብራዘር ጂሰስን እና ያለ ሄና እስቲ አንድ ጥሪ እንዴ አገሩዋል እና ለዛ ነው ላይክ በጣም 8 ሰከንድ ነው ያለችኝ እና ለኛ 15 ሰከንድ ምናምን ነገር አንድ ቦታ ላይ መቅረት ይቻላል ስለሆነ ጠይቀናት ነው አስፈቅደናት ነው እንደዚህ ያለችን ለሴኩሪቲ ሲባል ነው እንደዚህ የተደረገው አሁን ወደ መልበሻው ቦታ እንሄዳለን ማሪያ ምን ይላል ለአባል ያመሻል ሄና በፒኤስጂ ላይ ፓሪስ የሜሲ ደጋፊ ያ ሂትለር የሚመስለው ሰውዬ ማን ነው ታቆታላችሁ ራምስቴል ይባላል ይሄ ቤስት አንደኛ ጎል ከተራቸው ነው በካዮ ሳፓ ራይት ዊንግ አጥቂያቸው ነው ሲጋ ጋብሪኤል ሂሱስ ኢንፎን ስትራይከር and Gabriel Martinelli the left wing one the best one to know ኤስ የማን ነው ማንካታ ይቻላል ሳን አረ ማንካታ ይቻላል ኦኬ ነው እነዚህ መጎብኘት መተት ትቀልዳለህ ስንት ስራ የሰሩ ሰዎች ሌጀንዶች እኮ ናቸው አሁን እነዚህ ፕሌየሮች ወይ ይመጣሉ ወይ ትሬኒንግ ያደርጋሉ የሪዘርቭ ዴት ናቸው እዚህ ጋር ድጋሚ ጋብሪኤል ሂሱስ ኤዲን ኬቲያ የዲፌንስ ኢዝን ትራብል ኢን ኬቲያ ኢን ሩም የተባለለት ተጫዋች ይላል ኤዲን ኬቲያ ድጋሚ ጋብሪኤል ማርቲኔሊ ሳካ ምናምን ለምንድን ነው የደገሟቸው ዳኒ ስሚት ብሮ እና አዲሱ ፈራሚያቸው አሌክሳንደር ትሮሳርድ ይባላል እዚህ ጋር እንደምታዩት ፋቢዮ ቬራ ጋኒ ዣካ በቅርቡ የስዊዘርላንድን ጎልደን የበላው ቤስት ፕሌየር ወደ ሸጥሯል ኢሶጂ ገቢ ከአርሰናል ምንም መስማት አይፈልግም አለኩ ቅድም ዘናት ጋይስ እዩት እስቲ እኔ የአሌክሳንደር ትሮሳርድ ወንበር ላይ ነው የተቀመጥኩት አዲሱ ፈራሚያቸው ነኝ ሳካን ነው የሚመስለው አንቺ የሳካን እኔ እነ ዴኒስ ቤርካምፕ ምናምን የተቀመጡበት ወንበር ላይ ነው የምቀመጠው እዚህ ጋር ዌንገር ተጨንቆ ሲሯሯጥ ዌንገር ማሲካ በማንቸስተር እዛ ስክሪን ላይ 8-2 እያየ እዚህ ጋር ሲሯሯጥ ታሪኩ ብዙ ነው ብቻ አስጨንቀናቸውም ቢሆን ልንጎበኛቸው መተና አባቴ ምን ይልሻል ፖስ ምንድነው እዛ ጋር ሩዋንዳ ሳፖርት ምናምን ከሩዋንዳ ኤር ጋር የረጅም ጊዜ እንትን ቱር ነበረ የቱር ማን እንትን ኦኬ ስፖንሰሮች ናቸው እዛ ብዙ አልጄሪያ አለች ስፖንሰር በነገራችን ላይ ማለት ነው በጣም ምናደደ ነገር ስፔሻሊ ኢትዮጵያ ውስጥ እና ደግሞ ብዙ አፍሪካዊ ድርጅቶች ከዳሽን ቢራ ጀምሮ ማለት ነው አርሰናልን ስፖንሰር ያደርጉ ነበር ታቃለኝና እንዴ ኢትዮጵያ ላይ ያሉ ስፖርቶች ላይ ስሩ ቡና ላይ አፍስ ገንዘብህን ያማን እንዴ ለጊዮርጊስ ምንድነው አርሰናል ምናምን ያላደገች ስፖርት ያላደገበት ሀገር ላይ አሳድጉት እንጂ አርሰናል ላይ አስተዋውቀው ዳሽን ቢራን ማን ይጠጣዋል እዚህ ሀገር 100 አይነት ቢራ ያለበት ሀገር ላይ ሜርሳከራውን ዳሽን ቢራ ምን ይሁን አያውቅ እንዴ ስለሆነ የአርሰናል ደጋፊዎች ተዘይለ ፎቶ ተነስቶ እኮ ነው ማስተካከል ሲሰራ በሜርሳከር እና ያለለኩ ነው እኮ ዳሽን ቢራ ነው ማን ይጠጣዋል 40-50 አይነት ቢራ ያለበት ሀገር ላይ ዳሽን ቢራ በአርሰናል መጥተው አፍሪካ ላይ ስሩ ማባው ምን ይመስላችኋል ይሄን ይመስላል ቱሩ ወደ ነምበር 12 እንቀጥላለን ወይገ እየሰበር የቡና ጨዋታ ወይገላ እየሰበር አርሰናል ተሰማ ወይገላ
ስንፈርም እዚህ ከጨዋታ በፊት ጋዜጣዊ መግለጫ የሚሰጥበት ያው ታውቁታላችሁ። አርቴታ ይመጣል ያለ እዚህ ጋር ነው ክርስቲያኖ ሮናልዶ ቢሮውን ወደዚህ ኮካውን ወደዛ አድርጎ ኮካ እኮ ስንት ሚሊዮን ብር ነው የከሰረው በዛ ሰዓት? ወደ ስንት ቢሊዮን ብር በአንድ ማስታወቂያ እዚሁ ፖድካስት ጀመረ ክርስቲያኖ ሮናልዶ ብላ ይያልክ እስቲ እንደምታዩት በቃ ይሄ ኮንፈረንስ ያማን ሚዲያ ነው። ያው እንዲ በቃ እኔ ብፈርም ራሱ እንዲ ለመሽከርከር ነው እዚህ ምግብ አስቡት። አሁን ስንት ተጫዋች የተቀመጠበት ወንበር ላይ ነው አባቴ ስንት በቃ እኮ ሂስትሪ ነው ማለት ሂስትሪ እየሰራን እንገኛለን። ታሪክ እናከብራለን፣ ታሪክ እንሰራለን ባለችው መሰረት ታሪክ እንጠብቃለን፣ ታሪክ እንሰራለን፣ ታሪክን እናወርሳለን ብላለች። በእግር ብሩክ ዘጉጂ ካወቃችኋት የኔ አዳነ ጨበቢ ያው ሚዲያ ሩም ጨርሰናል። አፈነገጠች አዳነች አሸበረቀች እንዲህ እዚህ ጋር አምጥተህ እንዲህ ማፈር እሱን ሰውዬ ያው ብሎጉን ወደ ብሎጉ ስንመለስ በቃ ይሄ ነው እንግዲህ ተጫዋች ሲፈርምም ምንም ሚዲያ ሩም ነው ያለ ነው። በጣም ነው ደስ የሚለው። አሁን እስቲ ወራቤ ከነማ ከወላይታ ዲቻ ቢጮቱ እንዴት ይዘግቡታል? ስልጤዎች እንዴት ይዘግቡታል? አሌክስ ትሮሳርድ ሂንዘ ዋቤ በፎዳ ቆምቤ ግበቤ ዋቤ ያው ጋይሶች ከማሽ በኋላ ያው እዚህ ነው እየሮጡ እዚህ ጋር መተው ያወራሉ። በቃ ቱማች ነው ቶክ የሚያረጉት። ያው እድል አልቀናንም ምናምን ያው ሁሌም ያርሰናል ሁሌ በቃ ወተት ግዙ የሚል መግለጫ ይሰጣሉ ምናምን ነገር ያው ሰበብ ነው። ሚዲያ ሩሜን ይመስላል በአጠቃላይ ማሜን ሸኝተን ሄና እንደሚዘና መተናል። በነገራችን ላይ ሄኖክ ሲሪየስ ቀልድ ሳይሆን ክሪስታል ፓላስ እየሰራ ነበር። እስቲ ኤክስፒሪየንስ ንገረን። አሁን አርሰናል አስፈርመናል። ያ ክሪስታል ፓላስ ረጅም ጆርኒ ነበርኝ ጋይስ። ሄና በጣም ኳስ ጎበዝ ነው አላ ሜዳ ውስጥ ሙሉ ሜዳ ብቻውን የሚሮጥ ልጅ ነው። አትሌት ነው ብሎ አባረረ። ሄና ይሰራ ነበር ክሪስታል ፓላስ 5 ብር በሳምንት እየከፈለች ትሰራ ነበር። አራንቺ ምን ይሄ ነው 150 ፓውንድ እየተከፈለለት ይሰራ ነበር። በኮሮና ምክንያት ነው ያው አቆመ፣ ተበላሸ እዛው ምንም ማድረግ አይቻልም። እና አሁን አርሰናል አስፈርመናል። አሁን አያችሁ ያዩ ነበር። ግን እንዴት ነው ማኔጅ እዚህ ባረግ እኔ 2 ወር ደግሞ ተቀብዬ ነው ወደ አገር አንድ አመት እኮ ማኔጅ አድርገህ እዚህ አርሰናል ላይ በቃ ላይፍ ይቀየራል። ስራ የሚባል አሰራም ምን ተጫዋቾች ደቅ የሚሉበት ነው። ግን የምር ማለት ነው በጣም የተረዳሁት ነገር አለ። አርሰናል ስጎበኝ በማንቸስተር ቲሸርት አይተውን ምናምን የደበራቸው የምር ሲሪየስ ነው የደበራቸው። ያ ቪዲዮ ላይ አላያችሁ አላ በጣም እየረዱን ምናምን ነበረ። እኛም ሽጠራ ላይ ይመስለው አርገን መጣነው። ግን ኳስ ነው በቃ መበሻሸቅ ምናምን ያለ ነገር ነው። ከዛ በኋላ ስቀው ምናምን ነው። አሪፎች ናቸው። ሊቨርፑል 15 ሰከንድ ብለውን ነበረ ግን ረስተውናል። አሁን ላይ ግን ህጉ ፖሊሱ የሚለው አንድ ቦታ ላይ 15 ሰከንድ ብቻ መቅረጽ ነው። ግን አሁን ረስተው ስትመጡ ያ ሀበሾች እንዳትገግሙ እኛ ዩቲዩበር ነን በሚለው ነው። እኛ ያለን ሰብስክራይብ ምናምን ብዙ ሰብስክራይቦች አሳይተን አርሰናል 5 ደቂቃ ነው የቀረው ብለውናል። ሙዚየሙ ሊዘጋ ቶሎ መድረስ አለብን። ካስገቡን አስገቡ። የማንቸስተር ባል ያርጋችሁ አገቡ ብላው እያሉ ሙድ ይያዙብን። Listen, when you finish here, you'll see the light. You'll understand. You have made mistakes in life. Big mistake እያሉ we know rival, but at least we are. Are you friends with him? Yeah. What have you got? The same. Same. Oh, for heaven's Same sake. shot. We from the sixth inning, Manchester. What you out to? Wow, Right, just thank you very wow. much. We'll be thinking. Just wow ነው በቃ። ይሄ ደግሞ ሙዚየም ነው ጋይስ። በጣም ነው የሚያምረው። ቃላት የለኝም እንግዲህ Whoa. Wow. Look at this. I'm going to make this the greatest club in the world.
Wow. 1986 to 1965 Covers played when the Chapman era. The this is a top man, a top legend. Top legend right here. My nigga, my guy, you know. A little bald head and that. You feel me? I like, yeah, he's a good guy, the top man, you appreciate that, man. That's alright. No, go on, do it. Academy players, the teenagers, when being brought up like them Saka, Martinelli and that. You see them pictures and that. A little development in the youth. We like to see that, you feel me? Yeah, the great guy right here. Arsene Wenger. History, another history. This is የድሮ ማሊያዎች የድሮ የአርሰናል ማሊያዎች የታከተ ምን ይባላል ይሄው? እናቴ ትሙት ታሪክ ነው ከነጭቃው ነው የተቀመጠው ከነጭቃው የስንቱን አፍ ረግጦበታል ማሊያዎች አየው እንደ ቲሸርት ነው እስከ ቅርብ ጊዜ እንደ ቲሸርት ነበሩ ግን የድሮ ቨርዥን ማሊያዎች በጣም ያምራል ይሄን ያው በ1956 ዋው በጣም የረጅም ጊዜ ማሊያዎች ናቸው ጭራሽ እኮ በኢትዮጵያ አቆጣጠር አይደለም በራሳቸው በነጮች አቆጣጠር ነው PMD Golden Goal Trophy Charlie George Golden Shoes አናቆም ሳንወለድ ነው እንደዚሁ እንደተኛ ነው ያለው እንደዚሁ ተኝቶ ነው ገመሞ ራስ ይሄ እኮ ምን ዋንጫ ነው እስቲ አሶሲዬሽን ቻሌንጅ ካፕ የሚያማምሩ ትሮፊዎች ምናምን አሏቸው 10 ደቂቃ ስላለን ቀንጨብ እያረግን እያሳያችሁ ኢንተርናሽናል JVC እስቲ በአርሰናል ስኳድ የተፈረመ በ1989 ሊግ ቻምፒየንሺፕ በበሉበት ጊዜ ነው ይሄ ቲሸርት ላይ እንዳለ ፈረመውበት ያው ከነታኬታቸው እንግዲህ በዚህ ነበር የሚፈላለጡት ድሮ አታዩም ብሎን አንተ በዚህ አናታቸው ተረግጠው ምናምን ተነስቶ ይሮጣሉ የድሮ ተጫዋቾች እናቴ ተቡ ዴቪድ ኦሌቬ 1975 ከ93 ሌጀንድ ነው 80 ድረስ ሌጀንድ ነው ቶፕ ሰው ነው ሌላ ካቢኔት አለ እዚህ ጋር ደግሞ ሊጉ ፋይናል ፕሮግራም 1987 መርካንታይል ክሬዲት ሜዶ 1988 እዚች ጋር ብዙ በአንድ ካቢኔት ውስጥ ብዙ ዋንጮችና ጎልደን ቡቶች ስለሚገኙ ያው ዝም ብለን አየር ላይ እዚህ ጋር ሂስትሪው እንደተጻፈ አለ ስሙ ማን ነው ፓትሪክ ቪዬራ በዚህ ሰዓት አስቶን ቪላን በማሰልጠን ላይ ለምን አስቶን ቪላ ክሪስታል ፓላስ የሳውዝ ለንደኑን ቲም በማሰልጠን ላይ የሚገኘው ፓትሪክ ቪዬራ ሳውዞች ሙዚየም ጎብኝተናል ውስጡን ጎብኝተናል የተጫዋቾቹን ልብስ መቀየሪያ ጎብኝተናል አይደል እንዴ ማሚ ነይ እዚህ ጋር እስቲ ነይ ማን አሁን the legend himself የኔ አባ ሄነሪ ጋር ደርሰናል ሄነሪ የተጫወተው ከ1999 እስከ 2007 በጣም አሪፍ ፕሌየር ነበረ ምናምን ነገር ሌጀንድ ነው ጥቁር ነው ፈረንሳይን እና በመስመርም ሯጭ ሞባፒያውን ከሱ ጋር ለመወዳደር ይሞክራል ከኬረሩ መጨረስ በኋላ ተመልሶ ለሰርቶ ሄዷል ድጋሚ በ2012 ያ ይሄ አሁን የምታዩት ፎቶ ከሊድስ ጋር ማለት ነው ካቆመ በኋላ ያ ብቸኛውን ጎል በማስቆጠር ጨዋታው ካቆመ በኋላ ነው አይ ጨዋታ ተመልሶ ኦኬ ዋው ብቸኛውን ጎል በማግባት ከሊድስ ጋር 2012 ላይ
ብቸኛዋን ጎል በማግባት ከሊድስ ጋር ማን ዋ ይሄ ነው ይሄን ተጫዋች ነው ያልኩ ማሜ። ስለዚህ ተጫዋች ፓትሪክ ቬራ የክርስቲያን ፓላስ አሰልጣኝ አሁን በጥቁር የገነባው ቲም ያ ባላንዶር ያልበላው ምናምን የሚባለው እኮ ይሄንን እኮ ነው። ጥቁር ስለሆነ ነው ምናምን ይባላል። አሉባልታ ነው እንግዲህ አሉባልተኞች ነን እኛም ሰማናቸው። ይሄን ይመስላል። ያው ጉራጌዎች ሚሉታል አርሰናል ኮመንት ቢለው ዳም ቢለው እየጻፋችሁ እና ያው እዚህ ጋር እየተጎበኘ ነው ሄነሪ በክሎክ ኤንድ በኩል ኤን ስታንድ በኩል ያለው ትልቁ ሎጎ የአርሰናል ይሄን ይመስላል። በጣም በኤን ስታንድ በኩል ያለው ሎጎ በጣም ነው የሚያምረው ከሌሎቹ በተለየ መልኩ። ኤክስፒሪየንሳችሁ እንዴት ነበር እስቲ ምናምን እላችኋለሁ ጋይስ። በቃ ልንሄድ ነው እንግዲህ። እንዴት ነበር ሄና? የሚገርም ነበር ጋይስ፣ የሚገርም ነበር። አሪፍ ነበር፣ ደስ ይላል። መታችሁ ጎብኙት ሁላችሁም። 27 ብር ነው፣ መታችሁ ጎብኙት። ማሜ ነበረች ጋይዳችን እንግዲህ የማንቸስተር ደጋፊ ሆኖ ስለ አርሰናል የሁሉ ነገር ማወቅ እኔ ገርማኛለች በቤቴ። 27 ብር ነው። ፎቶ ተነስተናል ምናምን፣ አሪፍ ጊዜ ነበረ። ለንደን እና ኢንግላንድ ላይ የምንኖሩ ሰዎች መታችሁ ጎብኙ ፕሊዝ፣ ሪኮመንድ እናደርጋችኋለን። ይሄን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ላይክ፣ ሰብስክራይብ፣ ሼር ማሜ ተመልሳ ይምጣ የሚል ኮሜንት ላይ ያሳውቀንሽ።